አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም ውዴ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። ዛሬ መዳሜ ሰፕራይዝ አድርጋኛለች። ሰፕራይዙን ላሳያችሁ ነው ማለት ነው ቪዲዮ የሰራሁት። ላይክ ሸር አድርጉ። እንግዲህ በጣም የሚገርም ስጦታ ነው። ደስ የሚል ነው። የመጀመሪያ አይደለም ግን ይሄ ትንሹ ስጦታ ነው የተሰጠሁት። ግን ከዚህ በፊት የተሰጠኝን ቪዲዮ ስላልሰራውኝ ስላላሳየኋችሁ ነው ማለት ነው። ግን ሲሰጥ ማለት ነው በጣም ብዙ ህግ አለበት። እንዲህ ዝም ብሎ መስጠት የለም። እንዲህ ዝም ብሎ ገዝቶ መስጠት ስጦታ ጭራሽ የለም። ያው ታውቋቸዋላችሁ እንግዲህ አንዳንዴ አሰሪዎች ሲሰጡ የሆነ ያጠፋችሁት ካለ እንደዚህ ደግመሽ እንዳታጠፊ ወይም ደግሞ ስራን በደንብ ስሪ ምናምን ብለው ነው እንጂ የሚሰጡት እንዲህ ዝም ብሎ ስጦታን አያበረክቱም። እንግዲህ በእናንተ ባላችሁበት አላቅም እንጂ እኔ እስተማቀው ድረስ እንደዛ ነው። የሆነ ሙስና ነገር ነው የሚያደርጉት ማለት ነው። ሙስና ነገር ስለሚያደርጉት በቀኝ እጃቸው ከሰጡ በግራ እጃቸው አደራም ጭማሪ ያለበት ስጠራሽ አቤት ወዴት የሚለውን ነገር ይጨምሩበታል ማለት ነው። ያው እንግዲህ ምን ይደረጋል። ነገር ግን ያው አሰሬ በጣም መልካም ሴት ናት። እኔ መልካም ስለሆንኩላት ነው እንጂ እሷ መልካም ሆነ አይደለም። መልካም ሰው ስትሆኑ መልካም ሰው ይገጥማችኋል። ያው እንደየ ስራችሁ እንደየ ባህሪያችሁ ማለት ነው። እና ዛሬ ላሳያችሁ ነው የሰጠችኝን። ቆይም አላምጣው። ይሄን ነው ማለት ነው የሰጠችኝ። ታያችኋል። ይሄን ነው ገዝታልኝ ነው የምላችሁ። ይሄን ነው ትናንትና ነው የገዛችልኝ። በዚህ አበጥሪ ብላ በዚህ ምንድን ነው በዚህ አድርቂ ብላ ሰጠችኝ ማለት ነው። እኔ ለራሴ አናቴ ደርቋል። እንኳን ይሄንን እንትን ልል ማለት ነው። እንኳን ይሄንን ልታገል ይቀርና ግን ጥሩ ይመስለኛል። እኔ አልወድም እንደ አይነት ነገር። እሷ ግን ገዝታ ማጣች አርጊ ብላ ማለት ነው። እስከ ሰውነትሽ አድርቂ፣ ሰዓት እንዳትፈጂ። ስትታጠቢ ስታደርቂ ፀጉርሽን አደረግኩ አላደረግኩ ብለሽ ስራዬን ወደ ኋላ እንዳትተይ ብላ ነው። ይሄ ከአደራ ጋር ነው የተሰጠው። ዝም ብሎ ቀልድ እንዳይመስላችሁ። ገብቷችኋል? ይሄ ገላሽንም ስትታጠቢ አድርቂ በፎጣ በምናምን እያልሽ ሰዓት እንዳጨርሽ ብላ ነው ማለት ነው። እና ይሄም አለው ምንድን መሰላችሁ? ይሄም አለው እኔ ምን እንደሚደረግ አላውቅም። ይሄም የቤት መወልወያ እንትን የመሰለ ምን እንደሚደረግበት አላውቅም ማለት ነው። ይሄንን ገዛችልኝ እላችኋለሁኝ። እና ስትሰጠኝ አስጠንቅቃኝ ነው የሰጠችኝ አልኳችሁ። ስራ ያው እኔ ጎበዝ ነኝ ለስራም፣ ግን ቢሆንም ያው እነሱ የሆነች ነገር ሲሰጡ ሙስና ስለሆነ አሁን ትናንትና ነው የሰጠችኝ። እችን 2 ቀን አላናዲያትም ስጦታውን እስከምትረሳ ድረስ። ስጦታዋን ከረሳች በኋላ ከዛ በኋላ ነው እንዲያው ባናዲያት እንኳን ማለት ነው። አሁን ስጦታውን ሳትረሳ አላናዲያትም። ትናንት ገዝቼ ትላለች። ስለዚህ ለዳማ እንዳይሆንባት ብዬ ለእሷ ሞራል ብዬ አሁን ማናዴዴን እተዋለሁ ማለት ነው። አስለን ሲጀመርም አላናዲያትም። እኔ በጣም ጥሩ ብሽካራ ነኝ እላቸዋለሁኝ። እና እንደዚህ ሰብስክራይብ አድርጉኝ እስኪ። ዩቲዩብ ብር ትንሽ ቢያቀምሰኝ ማለት ነው፣ ትንሽ ታቀምሰኝ ኢትዮጵያ ገባለሁኝ። ኢትዮጵያ ሀገሬ እሄዳለሁ። እዚህ አሁን መስራት በጣም ከብዶኛል፣ በጣም አስጠልቶኛል፣ በጣም ብዙ ነገር አለብኝና ሰብስክራይብ አድርጉኝ ይላችኋለሁኝ። አይከፈልበትም። ገብቷችኋል? ስለማይከፈልበት ሰብስክራይብ ብታደርጉኝ ደስ ይለኛል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። በድጋሚ በሌላ ቪዲዮ እስከመመጣላችሁ
ሰላም ቆዩልኝ ማለት ነው።